አሞራው አይዳኘኝም። ምን ዮኒ ማኛ ይግባ ዮኒ ማኛ ቤት ገዝት ላይ እንናወር ሆኜ ጥለሽኝ ወጣሽ። ዲስሪስፔክትሽ ዝም ትበልልኝ። ዝም ብዬ ሰምቻለሁ። ክቡር ዳኛ አቤት አሞራው እስኪ ምንድን ነው የሚለኝ? አንቺ ለቃቃሚ አቤት እሳት ልሰሽ እሳት ጎርሰሽ የመጣሽ ዛሬ ደህና ነው? ኧረ እኔ ምንም እሳት አራስኩም። ምግብ እየበላሁ ነበረ። ኧረ በስመ አብ እዚህ እራት እየበላሁ ነበር። እሺ በቃ አንደኛ ይቀጣል፣ ሁለተኛና ሶስተኛ ይቀጣል። ዶናኔ ጊፍቴ መጀመሪያ ቅጣቴንም ስለሱ ጊፍቴን አንሰጣለሁ። ሻወር ሆኜ ጥለሽኝ ወጣሽ። ዲስሪስፔክትሽ እየተቀጣሁ እያጫወትኩሽ አሞራው አንዴ ዝም በል። እኔ ላውራ። ለኔም ብለህ አይደለም ለሱም ብለህ አይደለም ለማን ብለህ አይደለም፣ ለእውነት ነው የምትመሰክረው። ለእውነት እሺ። እኔ ላውራ ተዛሱ ያወራል። ችግር አሞራው አይዳኘኝም። ምን ዮኒ ማኛ ይግባ ዮኒ ማኛ ቤት ገዝት ላይ እንናወራው ቁጭ ብለን። ስማኝ አሞራው ስንነጋገር ስንገባ ማለት ነው ግላብ የለኝም ማለት ያለ ግላብ ነው የምንጫወተው አለ። እሺ አለን። አንድ ቤስት ኦፍ 3 ተጫወትን። አሸነፍኩት። ቤቢ ላይሆን በላውትኝ አልሰጠኝም። ሰውጣ ሰጥሻለሁ አለው። አመንኩት፣ ተውኩትኝ። ሰው ዘርግፎ እንዳይወጣ ብዬ ማለት ነው። ገና መግባቱ ነው ብዬ። ሁለተኛ ጌም ቤስት ኦፍ 3 ተጫወትን። አሸነፍኩትኝ። የመጀመሪያውን በዩኒቨርስ ምናምን፣ የሁለተኛውን በአንበሳ አይደለ? ቀልድ አይደለም። ሳሸንፈው ሻወር ገባ። ገና ሻወር ገብቶ እንደዚህ እያደረገ ሶስተኛውን አለኝ። መጀመሪያ የሁለተኛውን ቤስት ኦፍ 3 ተጫወት። ሶስተኛውን ግን በግላብ ነው የምንጫወተው አለኝ። ኦኬ በግላብ ከሆነ እሺ አልኩትኝ። ለሱ ብዬ ነው ሁለት በግላብ ያልተጫወትኩት። አንተ ደግሞ ዝም ብለህ አጠቅጥቅ። በሁለት የተጫወትን ቤስት ኦፍ 3 ማለት ነው። በሶስተኛው በግላብ እንጫወት በግላብ ነው የምንጫወት። ጌም ጀምር አንጫወትም ብሎ አጠፋው። አናድድም። ሁለት ቤስት ኦፍ 3 ያለ ግላብ እንጫወት ብሎ ተቀብየው በግላብ ስትጫወቹ ከጀመራችሁት በኋላ ተሰጥቶሻል? ጌም ተሰጥቶሽ ገና ኖ ሁለተኛው ቤስት ኦፍ 3 ተጫውቼ አሸንፌው ቅጣት ላይ ሆኖ ሶስተኛው የምንጫወተው በግላብ ነው አለኝ። እሺ በቃ አልኩት። እኔም በግላብ ነው የምንጫወተው አለን። ከዛ ሶስተኛው ቤስት ኦፍ 3 ላይ ልክ እንደጀመርን ግላብ ትሰጡኛላችሁ ስል አልጫወትም ያለ ግላብ ብሎ አጠፋው ጌሙን። እና ይሄ ፌር ነው? አንበሳው ቀይ ልንገርህ አሞራው ወጥቶ አንበሳ መስጠት አለው። ወጥቶም አልሰጠኝም። እኔ ግን አዝኜለን ገና መግባቱ ነው አልተጫወተ ምናምን በቃ መጨረሻ ላይ ተጫውቶ ምናምን ይሰጠኛል ብዬ ማዘኔ ነው። ማርያምን ወጥቶ ዘርግፎ ሰው ከሚሰጥ ብዬ እሱን ትቼለት ሁለት ቤስት ኦፍ 3 4 ጌም አለ። ሁለት ቤስት ኦፍ 3 ያለ ግላብ ተጫውቼ ሶስተኛም ደግሞ በግላብ እንጫወታለን ብሎ ራሱ እሱ ያለው ነው መሆን ያለበት። ጆን ዳንኤል በቃ ይሄ ፌር እኮ አይደለም። ሁለታችን ረሰች ጠይቅልኝ ጨርሻለሁ። ኩር ፍርድ ቤት ዋንት ያላከችልኝ በቃ ዝም ትበልልኝ። ዝም ብዬ ሰምቻለሁ። ክቡር ዳኛ ዝም ትበልልኝ። ክቡር ዳኛ ዝም ትበል በቃ። ተከሳሽ ዝም በይ። እሺ ክቡር ዳኛ ግራ ቀኙን አይተው ፍትሃዊ ፍርድ ለመስጠት ስለተቀመጡ በመጀመሪያ ማመስገን እንፈልጋለሁ እርሶ። በመቀጠል ቤታዩ ያለችው ነገር በሙሉ ትክክል ነው። ምንም የዋሸችው ነገር የለም። ግን ምንድነው እየቀጠቀጥኩት ነበር ብላለች። አንድ ወንጀል ያዝልኝ። እየቀጠቀጠችኝ ግላብ የለኝም ምን በቃ ያለ ግላብ ተጫውቺ ቤትስ እግርሽን ነው የምትበይው አንቺ ብሮ። ያለ ግላብ ተጫውቺ አልከኝ። አልተጫወትኩም። ሁለት ጌም ቤስት ኦፍ 3 ለዛውም እኮ ስማ ያለ ግላብ። አሁንም ግን እኔ ግላብ ስለሌለኝ ስላሸነፍሽ ያለ ግላብ ተጫውቺ ነው ያልኩት። ክቡር ዳኛ ግራ ቀኝ ሆኗል። ምስክር ይኸው ምስክር 3 ሪካርዶ ተው ጆን ዳንኤል ውሸት ተው። ይኸውልህ ስማ፣ ከዛ በኋላ ስማኝ አሞራው፣ ከዛ በኋላ አሸነፈኝ። ቤስት ኦፍ 3 የተጫወተው አንድ አሸነፈኝ። 1-1 ሆነን ግላፍ ሲስ ዳኒ ቦይ ምናምን የሚባሉ ግላፍ ሰጣቸው። ከዛ በኋላ እንዳትሰጡኝ አለ። አሁን ይዘው ሄዱ። ቀጥሎ ምን አገባኝ እና እኔ የኔ ጥፋት ነው ያለው። ፈልጊው ከሱ ቤቢ ላይሆን ነው ቤቢ ላይሆን አለበት። አሁን አንተስ ታምናታለህ? ቤቢ ላይሆን አምኛለሁ እሰጣለሁ አልካድ ሰውጣ ከዚህ ገም ተጫውተሽ ይሰጥሻል። ካልሰጠሽ ቤታ ነው ይሰጥሻል። ማርያምን እኔ ሰጥሻለሁ። ኧረ እሰጣታለሁ። እግዚአብሔርን ታምናት አቃለች። እሷም እንደም አሁን እንዴት ነው የምንጫወተው? ወደ ልመናችን ይሰራል። ሶስተኛ ነገር ይቀጣል። ከባድ ሚዛን ወደ ወሬ ከሜሪ በፊት ጆን ዳንኤል መጀመሪያ ጌም ስንጀምር ጀምረን ተተጫወትን ሐሳብህን እንዳትቀይር። ለምሳሌ አሁን
ለምሳሌ አሁን ቂጤ ማፈንደር ካው ቂጤ ማፈንደር ነው። አረዲ አይወን ምንድነው መተው የምንቂጥ ማፈንደር ነው። ምሳሌ ነው የምሰጠው። ማፈንደር ያራዳ ልጅ ዌልካም ባለ ትዳር ነው ሴትዮ። እኛ ባለ ትዳር ነን። ዴዚ አቤት ከጎንሽ አስቀምጦን ነው። ዋንትያ እንዴት ነሽ ማሪኝ? እንዴት ናችሁ? አሞራው እንዴት ነህ? ቤታይ መጀመሪያ ከወንድም እንነጋገር። ዝም ብላ አትላክ። ጆን ዳንኤል እንነጋገር። ስሙ ልንገራችሁ፣ ግላቭ ይፈቀዳል፣ ደበና ይፈቀዳል፣ ማጂክ ሚስት ይፈቀዳል፣ ሁሉም ይፈቀዳል። ሁሉም ይፈቀዳል። ያ እንደን ደግሞ ዋን ኤንድ ደን እናርጎ በቃ አጠራጠር እንዲል ማርያምን በጣም ይደብራል። በሶሎ ማጭ ለየብቻ ማቁም ዋን ኤንድ ነው ሲጀመር አንድ ላይ ሻላ ቲም ሆነ አንቺ ለቃቃሚ ተቀበይ። ቲምኑን ሁለት ኑን ይቅርብ። ለየብቻ ቲንክ በድምጽ ብልጭ ሶስት አይሆን ሶስተኛና አራተኛ እኔ ለብቻዬ ነው የምጫወተው። አራተኛ ሹሩን አልበላም ብዬ አንድ ቀን ይቀጣል። 3 እና 4 ነው የሚቀጣው። ማሪ እሺ እላኩሽ ብሸነፍን ብቻዬን ልቀጣ። ብቸኝነት ይሻለኛል። ብቻዬን ብሸነፍን ብቻዬን ልቀጣ፣ ባሸንፍን ብቻዬን ላሸንፍ። ጎሌዝ ትሪፕል ላይ ከሄድን አይደርሱብንም። ትሪፕል ላይ መጭ ጋይስ የመጀመሪያ ትሪፕል ላይ ብቸኛ ይሻለኛል። ብቸኝነት የማንገደልብኝ እናቴ በርገን ምን አውቃለሁ ጋይስ። በብቸኝነት ጀምረን በብቸኝነት እንጨርሰዋለን። እሺ ጌሙን በብቸኝነት ጀምረን በብቸኝነት እንጨርሰዋለን። እሺ ማሮቼ ሁላችሁም ዋንትያ ፍቅሬ ትንሽ ላይትሽን አስተካኪው። የሚባዛ ብዙ አትጠቀሙበት ጋይስ። እሺ ይሄንን ብዙ አትጠቀሙበት። ዶንት ዩዝ ዲስ ዋን ጋይስ። የኛውን ችግር የለውም ጋይስ። ምንም ነገር ስሙኝ፣ ግላቭ ይቻላል፣ ሁሉ ነገር ይቻላል። ሁለተኛ አርጉኝ እሺ ጋይስ፣ ሁለተኛ አርጉኝ። እሺ ሁለተኛ ደብል ቲም ወርክ ኖርማል። አሁን አሪፍ ነው። ቅድም በጣም እንትን አለሽ፣ ላይትሽ በጣም እንትን አለሽ። ለዛ ነው ኖርማል የመጣው ያምርብሻል። ላይ ግን እንትን ስላደረገሽ ነው። አዎ ጋይስ ሂዱ ጋይስ። ሁለተኛ ጆን ዳንኤል እንብለጠው። እሺ ከሞን ጋይስ ዋን እንደው ጋይስ እንዳንቀጣ። ሁለተኛ እንዴት ነህ? አድርጋችሁ ነበር እዚህ ግላቭ ያለው አለኛ ጋር ነው። አልሰማሁሽም። እዚህ ጋር እያወራሁ ነበር። ግላቭ የለንም። እሺ ችግር የለውም። ግላቭ የለንም። ፋሚሊ ታፕ ጋይስ ከቻለን አንደኛ፣ ካልቻለን ደግሞ ሁለተኛ። እሺ ከቻለን አንደኛ፣ ካልቻለን ተጋገዝ። ማይ ፋሚሊ ቲም ወርክ ሮዝ ስቶሉቱ 18 ወር ጋይስ 18 ሰዎች 18 ሰው ጋይስ 18 ወይኔ ጁድዬ ኖ ፍሎር ጋይስ ፍሎር ወይኔ ጁድዬ ደብዱ ላይ ቢሆን አለበት። ወይኔ ጋይስ ጆን ዳንኤል እንዳይመጣ። እሺ ሁለተኛ ነው ግን ጋይስ ሁለተኛ ነው ያለው። ሶስተኛ እና አራተኛ ይቀጣል። ደስ ሲሉ ለራሱ ሞቅ ይላል። ወይኔ ጁድዬ ቴንክ ዩ እንዲህ ሞቅ ጋይስ ፍሎር እንደምንም ብለን እሺ ጋይስ ወይ ጋይስ ጀምር ሳራኝ ፍቅር ጋይስ ዩዘ ደብል ማይ ፋሚሊ ዩዘ ደብል ጋይስ ግላብ ልቀቁልኝ ኢትስ ኦኬ ደብል ጋይስ ዩዘ ደብል ግላብ ልቀቁልኝ ደብል ጋይስ ከሞን ደብል ሪስቲም የኔ አባት ጋይስ ጆን ዳንኤል ዩዘ ደብል ጋይስ ሁለተኛ ነው ጋይስ ዩዘ ደብል ቲም ወርክ ሳሚ የኔ እናት ጎሌዝ ኪሩ የኔ እናት መተጋገዝ ጋይስ መተጋገዝ ጆን ዳንኤል እንብለጠው። እሺ ጆን ዳንኤል እንብለጠው። በታብታብ እንኳን ስሙኝ፣ አዳምጡኝ እባክህ። ናውጣ በእናትህ የወንድ ሴት ሂዱጣ በእናትህ። እዛ ከብት ኮመንቴ ላይ ይደረድራል ቁጭ ብሎ። ስሙኝማ ስሙኝ፣ በፈጠራቸው አምላክ ማለት ነው። ሁለተኛ እንሁን እሺ። ቢያንስ እንኳን ታብታብ በማድረግ እነሱ እስኮራችን አንድ ሆኖ በታብታብ ሊበልጡን ይችላሉ። እሺ በማርያም ምን ልበለው እንዴ? ዝም ብሎ ይደረድርብኛል።
ስሙኝ እሺ ማሮቼ፣ ግላቭ ያላችሁ እንዳትለቁ። አሁን 30 ላይ የሚለቅልኝ ኮመንት ላይ ጻፉልኝ። ማን ነው 30 ላይ የሚለቅልኝ? በእናታችሁ ጆን ዳንኤልን እንብለጠው። 30 ላይ ግላቭ ማን ነው የሚለቀው? አንዴ እንዳትለቁ ግን ጻፉልኝ። እንዴ ዮ ኖ ይጻፉ እኮ ችግር የለውም ያድርጉ። ግን ጌም ላይ ነን አሁን ያለ ነው። ምን አድርጉ ነው የሚሉ? ኦኬ በቃ አርሴናል 30 ላይ ልቀቂው። እሺ እኔ እናት ልቀቂው 30 ላይ ጌም ላይ ይፖስ እንትን ይላሉ። እየተሰደበው የመጥፎ ቃል ስለሚወዱ ሰው እየተባለ አይደለም። ጋይስ ወይኔ አንደኛና ሁለተኛ ነው። እሺ ጋይስ መማር ያለበት ወየው በምን ሊየው አርሴናል ግላብ ልቀቂልኝ። አርሴናል ግላብ ልቀቅ ጋይስ። ግላቡን እንጠቀመው። ጆን ዳንኤል ስንት ነው ጋይስ? ጆን ዳንኤል እንብለጠው። ወይኔ እሱ ጋር እስከሚሄድ ድረስ ሰዓት ይልብኛል ጋይስ። ግላቡን እንጠቀም። 6400 ነው ጋይስ። 6400 7200 ነው ጋይስ። 7200 ነው 7200 ነው ጋይስ። 7200 ነው። እዛው ነው 7200 7800 7800